ንጹህ ማር በቁስል ላይ መቀባት እጅግ በጣም ጠቃሚና በሳይንስም የተረጋገጠ የቤት ውስጥ ሕክምና መሆኑን ያውቃሉ? ማር በተፈጥሮ ጸረ ባክቴሪያ ወይም ጸረ ብግነት ባህሪያት ስላሉት ለቁስል መድረቅና መዳን ትልቅ አስተዋጽኦ ያደርጋል። ማር በቁስል ላይ ሲደረግ ባክቴሪያን ይገድላል፣ እርጥበትን ይጠብቃል፣ መጥፎ ሽታን ያስወግዳል፣ ህመምና እብጠትን ይቀንሳል፣ ፈጣን የሴል እድገት እንዲመጣም ይጠቅማል። አጠቃቀሙ መጀመሪያ ማርን ከመቀባቱ በፊት እጆን በሳሙናና ንጹህ ውሃ በሚገባ ይታጠቡ፣ ቁስሉንም ያጽዱ። ከዛም ማሩን ቀጥታ ቁስሉ ላይ መቀባት ነው። ማሩ እንዳይፈስና ቦራ እንዳይገባ በንጹህ ፋሻ ወይም በፕላስተር ይሸፍኑት። እንደየቁስሉ ሁኔታ በቀን 1 ወይም 2 ጊዜ ማሩንና ፋሻውን መቀየር ያስፈልጋል። ጥንቃቄ የማሩ አይነት የሚቀቡት ማር የተበረዘ ወይም የተበላለቀ ከተቻለ በስኳር የተደበላለቀ መሆን የለበትም። ንጹህ ማር ቢሆን ይመረጣል። ለንብ ወይም ለንብ ውጤቶች አለርጂ ካለብዎ አይጠቀሙ። ማሳሰቢያ፣ ማር ለጨቅላ ህጻናት ወይም ከ1 ዓመት በታች ለሆኑት በምግብነትም ሆነ በቁስል ላይ መቀባት አይመከርም። ይህን ተፈጥሯዊ ድንቅ ማር ቁስሎ ላይ በማድረግ ይጠቀሙ። ሰብስክራይብ ያድርጉ። ኢትዮጵያዊነት ታላቅነት